ጤና ይስጥልን የተከበራችሁ ውድ ቤተሰብ፣ መጀመሪያ ይህንን ቻናል ሳብ እና ላይክ አድርጋችሁ ጀምሩ። እኔም እመልስላችኋለሁ ማለት ነው። ከዛን ጓደኛዬ ሽጉጤ ትባላለች። አሁን ሽጉጤ ጋር እደውላለሁ። ከዛ ከሽጉጤ ጋር አብረን እናወራለን። ምን እንደምትል ደግሞ ባሏን ሳልጠብስባት አልቀርም፣ ሽጉጤ ማለት ነው። ስለዚህ ምን እንደምትለን አብረን እንሰማለን። ቆይ ልደውልላት። አሎ ሽጉጤ፣ እንዴት ነሽ? ደህና ነሽ? አለው። ዛሬ ቶሎ ተገኘሽ። እኔ ደህና ነኝ። ምርጥ ጓደኛ እኮ ነሽ። ታውቃለሽ እንዴት እንደምወድሽ። ኑርልኝ። ግን ደህና ነሽ? ልጆችሽ፣ ቤተሰብ ሁሉ ሰላም? እኔ ደህና ነኝ ይመስገን። ዛሬ እዛ ነሽ? አይ ጥሩ ነው። ሲሚ፣ ባልሽ እንዴት ነው? ደህና ነው? ምነው ባሌን ጠየቅሽ? ምን ችግር አለ ታዲያ? የጓደኛዬ ባል አይደል እንዴ? ምነው አንቺ ደግሞ ትጠራጠራለሽ እኮ እንደው ዝም ብለሽ። ሀገር ሰላም አለ እንዴ? ለማንኛውም ትደውያለሽ? ትገናኛላችሁ? አረ ብር ልትልኪ? አሪፍ ነው ታዲያ ባልሽ አይደል? ለምን ችግር አለ? ጥሩ ነው። ቤት ሰርቶ ይጠብቅሻል። አንቺ ስትሄጂ ቀዋቀጭ እያልሽ ስትሄጂ ወደ ኢትዮጵያ። ስለዚህ ከዚህ በፊትም ልከሻል እንዴ? እኔ ደግሞ የላክሽ አልመሰለኝም ነበረ። አይ ጥሩ ነው፣ ጥሩ ነው። በርቺና ሰራ አድርጊ። አንቺ ደግሞ ቢያንስ ስንት ዓመት ለመስራት ትፈልጊያለሽ ከአሁን በኋላ? ልጆችስ ደህና ናቸው? አሪፍ ነው። ሲሚ ሽጉጤ፣ ቆይማ ስልክ ተደውሎብኛል። አንቺን ባልሽ ልታወሪ? አይ ጥሩ ነው። በቃ ባይ፣ ስልክ ላውራ። ቻው። ስሙ የሽጉጤ ባል ነው። የሽጉጤ ባል እኔ ያው እንመቻቻለን። ሳወራ ትሰማላችሁ። አሎ፣ እንዴት አመሸ? ነው? እንዴት ዋልክ ነው የሚባለው? ስማማ፣ ሽጉጤ ደውላለኝ እኮ አውርቻት ነበር። አሁን እኔ የምልህ ሰሞኑ ይኸው ብር ልላክልን ነው እና ታዲያ አንድ ሳምንት ፏ ብትን እንልበታለን እኮ። መጀመሪያ ሰላምታ አይቀርም ወይ? ተው እባክህ፣ ሰላምታ በኋላ እንደርስበታለን። መጀመሪያ ስለ ብሩ ነገር ሰምቼ እኮ ነው እኔ ቶሎ ብዬ በቃ ደስ ብሎኝ። ከዚህ በፊትም ልኬለታለሁ ብላኛለች፣ ግን አልነገርከኝም። አንድ ላይ በፏ ልንልበት። እንደዛ ከሆነ ጥሩ ነው። እኔ ደግሞ እንግዲህ ቤት ልትሰሪ ምናምን ስላት እባክህ በኋላ እናወራለን። እንደውም እሷ የነገረችኝም ማለት ነው። በል በቃ አሁን መስመር ላይ ዝቦ
ምክንያቱም ደውልላታለሁ ባሌን አወራለሁ ብላኛለች። አይ ባልሽ እንደ ሸፈት አታውቂም አንቺ ባልሽ እኮ ሄደዋል እያልኳት ነበር በልቤ። በል 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 አውራ ቻው ባይ። የባለ ሽጉጤን